ሰላም ውድ የዴይሊ ቴክ ቤተሰቦቻችን፣ እንደተለመደው ዛሬም በሌላ ቪዲዮ ተገናኝተናል። ከዚህ በፊት በሰራነው ቪዲዮ በክፍል 1 ፖፕ ላይ የሰራነውን ገንዘብ እንዴት ወደ ባንክ ዊዝድሮ አድርገን እንደምናወጣ አሳይቻችኋለሁ። በክፍል 2 ደግሞ ለመጀመሪያ ጊዜ ወደዚህ ፕላትፎርም የምትቀላቀሉ ልጆች በምን መልኩ ወደ ፖፕ ለመጀመሪያ ጊዜ ሬጂስተር እንደምታደርጉ፣ እንዴት ኤጀንሲ ባይንድ ማድረግ እንደምትችሉ እንዲሁም የፊት አሻራ በምን መልኩ እንደምትሰጡ አሳይቻችኋለሁ። ዛሬ ደግሞ ፖፕ ላይ ከገባን በኋላ የሚሰሩት ስራዎች ወይም ዴይሊ ታስኮች ምንድናቸው? ፖፕ ለምንድነው የሚከፍለን? እንዴት ይከፍለናል? ወይም ደግሞ ፖፕ ላይ ምን ሰርተን ነው ገንዘብ ማግኘት የምንችለው የሚለውን ፖፕ ላይ አጠቃላይ የሚሰሩ ስራዎችን ፖፕ ላይ በመግባት እያንዳንዱን ግልጽ በሆነ ሁኔታ ኢን ዲቴይል እየገባሁኝ አሳያችኋለሁ። ስለዚህ በቀጥታ ወደ ቪዲዮ እንሂድ። ስለዚህ ልክ እንደነገርኳችሁ ዛሬ የማሳያችሁ እያንዳንዱ ኢን ዲቴይል እየገባሁኝ እዚህ ፕላትፎርም ላይ በየቀኑ ዴይሊ ሊሰሩ የሚችሉትን ታስኮች ነው የማሳያችሁ። ስለዚህ በዋናነት ፕላትፎርሙ የራሱ የሆኑ ምርቶች ወይም ፕሮዳክቶች ይኖሩታል። ፕሮዳክቶቹ ደግሞ ምንድናቸው? ኮይን እና ፖይንት ይባላሉ። ስለዚህ እዚህ ፕላትፎርም ላይ ከተቀላቀልን ቀን ጀምሮ በየቀኑ ልንሰራቸው የምንችላቸው ነገሮች ምንድነው? እነዚህ ኮይን እና ፖይንት የሚባሉ ነገሮችን መሰብሰብ ነው። ከሰበሰብን በኋላ እንደ ሁኔታው እንደኛ ፍላጎት ደግሞ ኮይን የሚባለው ወደ ፖይንት እንቀይረዋለን፣ ፖይንት ደግሞ ወደ ኮይን እንቀይራለን። ስለዚህ ኮይን እና ፖይንት እንዴት እንሰበስባለን ከሚለው በፊት መጀመሪያ ኮይን ምንድነው፣ ፖይንት ደግሞ ምንድነው የሚለውን ዲፋይን አድርገን እንነሳ ማለት ነው። ስለዚህ ኮይን ስንል የመጀመሪያው ኮይን ነው። ኮይን ማለት እዚህ ፕላትፎርም ላይ ባጭሩ ስነግራችሁ መገበያያ ገንዘብ ማለት ነው። እዚህ ፕላትፎርም ላይ የተለያዩ ማቴሪያሎች ወይም ደግሞ ሰርቪሶች ይኖራሉ እኛ በኮይን ገዝተን የምንጠቀማቸው። ስለዚህ የሆነ ነገር እዚህ ጋር ሰርቪስ መጠቀም ስንፈልግ ወይም ደግሞ የሆነ ማቴሪያል መግዛት ስንፈልግ በዋናነት የምንጠቀመው የሰበሰብነውን ኮይን ይሆናል ማለት ነው። ስለዚህ ምን እንገዛለን? በኮይን ምን አይነት ሰርቪስ መጠቀም እንችላለን ስንል ደግሞ አንደኛ ጊፍት ነው። ጊፍት እንደ የትኛውም ፕላትፎርም ላይ ቲክቶክ እንዳለው ማለት ነው ጊፍት አለ እዚህ ፕላትፎርም ላይ። ስለዚህ እኛ ለምንፈልገው ሰው የምንወደው ሰው ሊሆን ይችላል፣ ወይም ደግሞ የምናደንቀው ሰው ሊሆን ይችላል፣ ወይም ደግሞ ለሌላ ፐርፐስ ላይ ለኤክስቼንጅ ፐርፐስ ፈልገ ነው ጊፍት በምንሰጥበት ሰዓት ይህንን ጊፍት የምንገዛው በኮይን ነው። ጊፍቱን የምንገዛው በምንድን ነው? በኮይን ነው። ስለዚህ ጊፍት መግዛት ስንፈልግ ምን እንጠቀማለን ማለት ነው? የሰበሰብነውን ኮይን እንጠቀማለን። ጊፍቶቹ የተለያዩ ጊፍቶች አሉ። ጊፍቶቹ ደግሞ እንደየ ጊፍቱ አይነት ዋጋውም የተለያየ ነው። ከ500 ኮይን ጀምሮ እስከ 5 ሚሊዮን ድረስ የተለያዩ ጊፍቶች ይኖራሉ ማለት ነው። ስለዚህ እኛ የምንፈልገውን አይነት ኮይናችን ያለንን ያክል እኛ አቅማችንን የሚመጠን ጊፍት እንፈልግና ለምንፈልገው ሰው ጊፍት እንሰጣለን። ኤኒዌይስ ምንድነው ጊፍት መግዛት ስንፈልግ የምንገዛው በኮይን ይሆናል ማለት ነው። ሁለተኛ ቪአይፒ ነው። ሁለተኛ ደግሞ ቪአይፒ እዚህ ፕላትፎርም ላይ ቪአይፒ የሚባል ነገር አለ። ቪአይፒ ምንድነው? ቪአይፒ ለምን ይጠቅማል? ቪአይፒን ደግሞ እንዴት እንጠቀምበት አለን የሚለውን ይህንን በሌላ ርዕስ ሰፊ ርዕስ ስለሆነ ራሱን ይችላል አንድ ርዕስ ይዘን እንመጣለን። ከዛ ውጭ ግን ለጊዜው ቪአይፒ መግዛት ስንፈልግ ቪአይፒ የምንገዛው በምንድነው? በኮይን ነው። ኮይን እንሰበስባለን። ኮይናችንን ከሰበሰብን በኋላ ቪአይፒ መግዛት ስንፈልግ መግዛት የምንችለው በምንድነው? በኮይን ነው። ሶስተኛ ጋምብል የሚባል ነገር አለ። ጋምብል እዚህ ፕላትፎርም ላይ ጋምብል የሚባል ነገር አለ። አሁን ጋምብል ምንድነው? ራሱን የቻለ አንድ ርዕስ ይዤላችሁ እመጣለሁ። ነገር ግን ጋምብል ማለት ልክ እንደ ጊፍት ነው። የጊፍት ቦታው ከሄድን በኋላ ከጊፍት ጎን ላኪ የምትላለች። ጋምብል ማለት እዛ ላኪ ውስጥ ገብተን የምንሰጠው ጊፍት ነው። ጋምብል ማለት ጊፍት ውስጥ ከገባን በኋላ ላኪ አለች። ላኪ ውስጥ ገብተን ከመቶ ጀምሮ የተለያዩ ጊፍቶች አሉ። እነሱን ነው እየነካን የምንሰጠው። እነሱን መግዛት በምንፈልግበት ሰዓት የምንጠቀመው አሁንም ኮይን ነው ማለት ነው። አራተኛ ጌም ነው። ጌም እዚህ ፕላትፎርም ላይ የተለያዩ ጌሞች አሉ። ሆስቶች የሚጫወቷቸው ጌሞች አሉ፣ ኤጀንቶች የሚጫወቷቸው ጌሞች አሉ። በእርግጥ ሁለቱንም አይነት ጌሞች ሆስት የሚጫወቷቸውን ኤጀንቶች መጫወት ይችላሉ። ኤጀንቶች የሚጫወቷቸውን ጌሞች ግን ሆስቶች አይጫወቱም። ግን በአጠቃላይ ጠቅለል ስናደርገው ምንድነው ጌሞች አሉ፣ የተለያዩ ጌሞች አሉ።
መጫወቻ መንገዳቸው የተለያየ ነው። እንደየጌሞቹ የምንጫወትባቸው መንገዶችም የተለያዩ ናቸው የሚሆኑት። ግን በአጠቃላይ እዚህ ጋር መያዝ ያለባቸው ነገር ምንድነው? ጌም መጫወት ስንፈልግ የሚያስፈልገን አሁንም እስቲ ኮይን ነው ማለት ነው። ኮይን እንሰበስባለን። የሰበሰብነውን ኮይን ደግሞ ለእነዚህ ዓላማ እንጠቀምበታለን ወይም ደግሞ እንገበያይበታለን። ምን እንገበያይበታለን? ጊፍት አለ፣ ቪአይፒ አለ፣ ጋምብል፣ ጌም። እነዚህ ሁሉ ሰርቪሶች መጠቀም ስንፈልግ የሰበሰብነውን ኮይን እንጠቀማለን ማለት ነው። ፖይንት ደግሞ በተቃራኒ ፖይንት ጋር ስንመጣ ፖይንት አንድ ጥቅም ብቻ ነው የሚኖር፣ አንድ ጥቅም ብቻ። እሱ ምንድነው? ዊዝድሮ በቀጥታ ወደ ባንክ ዊዝድሮ አድርገን ገንዘብ ወይም ዶላር አድርገን የምናወጣው ደግሞ ፖይንት ነው። ኮይንም ወደ ገንዘብ እንቀይረው ወይም ዶላር እናድርገው ወይም ደግሞ ዊዝድሮ እናድርገው ብንል የግዴታ መጀመሪያ ይሄ ኮይን ወደ ፖይንት መቀየር ይኖርበታል። ከዛ ውጭ ግን ወደ ቀጥታ ወደ ባንክ የምንልከው ወይም ደግሞ ካሽ አድርገን ማውጣት የምንችለው ምንድነው? ፖይንት ነው ማለት ነው። ከዛ ውጭ ከፈለግን ይሄ ፖይንት ከፈለግን ደግሞ ወደ ኮይን እንቀይረዋለን። ልክ ኮይንን ወደ ፖይንት መቀየር እንደምንችለው ሁሉ ማለት ነው። ስለዚህ ፖይንት ምንድነው? ቀጥታ ካሽ ነው ወይም ገንዘብ ነው፣ ወደ ባንክ ትራንስፈር አድርገን የምናወጣው ማለት ነው። ኮይን ደግሞ መገበያያ ገንዘብ ነው። ምን እንገበይበታለን ወይም ምን እንገዛበታለን ስንል ደግሞ እዚህ ጋር ሊስት ያደረኳቸውን ጊፍት፣ ቪአይፒ፣ ጋምብል ማድረግ ስንፈልግ፣ ጌም መጫወት ስንፈልግ ኮይን እንጠቀማለን ማለት ነው። ስለዚህ በዚህ መልኩ ፖይንት እና ኮይን የሚለው ዋና ልዩነታቸው ይሄ ነው ማለት ነው። በቀጣይ ደግሞ ማስረዳችሁ ምንድነው ኮይን እንዴት እንሰበስባለን፣ ፖይንት ደግሞ እንዴት እንሰበስባለን የሚለው አሳያችኋለሁ። አንድ ጊዜ ይሄን አጣፋዋለሁ። ይሄን አጣፋውና ከዛ ወደ ቀጣይ የምንሄደው ምንድነው መሰብሰቢያ መንገዶቹ ማለትም ፖይንት እና ኮይን የምንሰበስበው በምን መልኩ ወይም በምን መንገድ እዚህ ፕላትፎርም ላይ እነዚህን ጠቃሚ የሆኑ ነገሮች ኮይን እና ፖይንት እንዴት እንሰብስባቸው። ስለዚህ የመጀመሪያ የምናየው ፖይንት ነው። ፖይንትስ በመጀመሪያ ፖይንት እንዴት እንሰብስብ እዚህ ፕላትፎርም ላይ ዲፋይን አድርገነዋል። ፖይንት ምንድነው ብለናል። ፖይንት ማለት ኖርማል ካሽ ነው፣ ወደ ባንክ ትራንስፈር ማድረግ የምንችለው ነው። ስንት ሲሞላ ነው? በእርግጥ ይህንን ፖይንት ወደ ባንክ ትራንስፈር አድርገን እናውጣው ብንል ይሄ ግዴታ መጀመሪያ $10 ወይም ደግሞ 100,000 ፖይንት መሙላት አለበት። 100,000 ፖይንት $10 ማለት 100,000 ፖይንት ነው፣ ወይም ደግሞ 100,000 ፖይንት $10 ነው። ስለዚህ ይህንን ፖይንት ወደ ባንክ ትራንስፈር እናድርግ፣ ገንዘባችንን ዊዝድሮ እናድርግ ብንል ግዴታ $10 ወይም ደግሞ 100,000 ፖይንት መሙላት አለበት። ከዛ ውጭ ግን በጠቅላላ ዲፋይን ስናደርገው ፖይንት ማለት ካሽ ነው ወይም ደግሞ ቀጥታ ወደ ገንዘብ ቀይረን ወደ ባንክ ትራንስፈር የምናደርገው ነገር ነው። ስለዚህ አሁን የምናየው ምንድነው መሰብሰቢያ መንገዶችን በምን መንገድ ይህንን ፖይንት የተባለ ነገር እንሰብስበው። አንደኛ ዌልካም ጊፍት ይሄ ዌልካም ጊፍት የምንለው ነገር ለሴቶች ብቻ ነው። ይሄ ማለት ምንድን ነው? ዌልካም ጊፍት ማለት ሴቶችን ይሄ ፕላትፎርም በተለየ መልኩ ኢንከሬጅ ያደርጋል ስንል አንደኛው ልዩ የሚያደርገው ነገር ይሄ ነው። ዌልካም ጊፍት ሴቶች ለመጀመሪያ ጊዜ እዚህ ፕላትፎርም ከተቀላቀሉ በኋላ የፊት አሻራ ሰጥተው ኤጀንሲ ባይንድ አድርገው ፕላትፎርሙን ሬጂስተር አድርገው ሙሉን ከጨረሱ በኋላ በየቀኑ ለ3 ሰዓት ለ1 ሳምንት ወይንም ለ7 ቀን ላይቭ ይቀመጣሉ። በቤታቸው ላይቭ ከፍተው ይቀመጣሉ ማለት ነው። ልክ ይህንን በሚያደርጉበት ሰዓት በየቀኑ 3 ሰዓት ለ7 ቀን ላይቭ በሚቀመጡበት ሰዓት ፕላትፎርሙ ለእነሱ ምን ይሰጣቸዋል? 10,000 ወይንም ደግሞ 10K ፖይንት ይሰጣቸዋል። ስለዚህ ሴቶች አዲስ ሬጂስተር አድርገው ከገቡ በኋላ የመጀመሪያ የሚያደርጉት ምንድነው? የፊት አሻራ ይሰጣሉ፣ ኤጀንሲ ባይድ ያደርጋሉ። እሱን ከጨረሱ በኋላ ለ3 ሰዓት ለስንት ሰዓት? ለ3 ሰዓት ላይቭ ይቀመጣሉ። ለስንት ቀን? ለ7 ቀን። ስለዚህ እንደሚያደርገው 10,000 ሲባዛ በ7 አጠቃላይ 70,000 ፖይንት ያገኛሉ ማለት ነው። ስለዚህ በዚህ መልኩ አንደኛ ፖይንት ይሰበስባሉ ሴቶች። ይሄ ለሴቶች ብቻ ነው፣ ይሄ ለወንዶች አይሰራም።
ወንዶች ላይቭ ለመቀመጥ አንደኛ ሌቭል 5 መግባት ይጠበቅባቸዋል። ስለዚህ እሱን ክራይቴሪያ ማሟላት ስለሚጠበቅባቸው ግዴታ ሌቭል 5 መግባት ይጠበቅባቸዋል። ፕላስ ብዛት ደግሞ ሌቭል 5 ቢገቡም እዚህ ጋር ላይቭ የሚቀመጡት ለማስተማር፣ ሌሎች ልጆች ጋር ለመነጋገር፣ ልጆችን ለማግኘት ምናምን ከዛ ውጭ ካልሆነ ኖርማሊ ወንዶች ላይቭ ስለተቀመጡ ምንም የሚያገኙ ክፍያ አይኖርም ማለት ነው። ሁለተኛ መንገድ ምንድን ነው? ኦርዲናሪ ሆስት ወይም ኦርዲናሪ ላይቭ እንለዋለን። ላይቭ ምን ለኦርዲናሪ ሆስት። ኦርዲናሪ ሆስት ማለት አሁንም ለሴቶች ነው። ኦርዲናሪ ሆስት የምንለው አሁንም ለማን ነው? ለሴቶች ነው። ምክንያቱም ሁሌም ቢሆን ላይቭ በመቀመጥ ክፍያ የሚያገኙት ወይም ፖይንት የሚያገኙት ሴቶች ናቸው። ወንዶች ላይቭ ስለተቀመጡ ምንም አይነት የሚያገኙት ክፍያ ወይም ደግሞ ምንም አይነት የሚያገኙት ፖይንት አይኖርም። ኦርዲናሪ ሆስት ያልኳችሁ ወይም ኖርማል ላይቭ የሚባለው ሴቶች ይሄ የዌልካም ጊፍታቸውን የ7 ቀኑ ከጨረሱ በኋላ አንዳንድ ሰዓት በየቀኑ ይቀመጣሉ ላይቭ ላይ። ኖርማል ይሄ 7 ቀኑ ካለቀ በኋላ አንዳንድ ሰዓት በየቀኑ ላይቭ ይቀመጣሉ። እሱም በሚያደርጉበት ሰዓት አሁንም 1000 ፖይንት ያገኛሉ። ሁሌ ላይቭ በተቀመጡበት ሰዓት 1000 ፖይንት ያገኛሉ። ይሄ ሁለተኛው ፖይንት የመሰብሰቢያ መንገድ ነው ለሴቶች። ይህም ለሴቶች ነው፣ ይህም ለሴቶች ነው። ስቲኒድ የሚባል ነገር አለ። ስቲኒድ የሚባለው ራሱን የቻለ ሰፋ ያለ ትምህርት ስለሆነ አንድ ርዕስ ይዤላችሁ እመጣለሁ ስለ ስቲኒድ ማለት ነው። ነገር ግን እዚህ ጋር ባጭሩ ለእናንተ ለማስረዳት ያክል ሶስተኛው ሴቶች ፖይንት የሚያገኙበት መንገድ ስቲኒድ ይባላል። ይሄ ስቲኒድም አሁንም ለሴቶች ብቻ ነው። ፊሜል ኦነር ለሴቶች ብቻ ነው። ስቲኒድ ማለት ምን ማለት ነው? ባጭሩ ለእናንተ ሳስረዳችሁ፣ ለምሳሌ የመጀመሪያው ስቲኒድ የሚያደርግበት መንገድ ምንድን ነው? ሴቶች አንዳንድ ሰዓት ሲቀመጡ 1000 ፖይንት ያገኛሉ ብለናል። እዚህ ጋር በደንብ ያዙ። ከዚህ በኋላ ይሄ ስቲኒድ የሚባለው ነገር ምንድን ነው? ሴቶች አንድ ሳምንት ሙሉ ላይቭ ሲቀመጡ የተለያየ ታለንት አሳይተው ወይም ደግሞ ሰዎች እነሱን ወደዋቸው 150,000 ፖይንት በጊፍት መልክ ካገኙ ይላል ፕላትፎርሙ። 150,000 ፖይንት በጊፍት መልክ ካገኙ በሳምንት ውስጥ ማለት ነው። ይሄ ስቲኒዳቸው ያድጋል። ስቲኒዳቸው ያድጋል ማለት እዚህ ጋር 1000 ያገኙ ነበረ አንዳንድ ሰዓት እየተቀመጡ፣ እዚህኛው ላይ ይቀየርና 2 ሰዓት ላይ በየቀኑ ይቀመጡና 6000 ፖይንት ጊፍት ያገኛሉ ማለት ነው ከፕላትፎርሙ። ስለዚህ ስቲኒድ ማለት ምን ማለት ነው? መጀመሪያ ሴቶች ላይቭ ይቀመጡ። ላይቭ ከተቀመጡ በኋላ የራሳቸው የሆነ ፈጠራ ፈጥረው ሊሆን ይችላል፣ ወይም ደግሞ ታለንታቸውን አሳይተው ሰዎች ደግሞ እነሱን ወደዋቸው አድንቀዋቸው ሲመጡ 150,000 ፖይንት በጊፍት መልክ በሳምንቱ ውስጥ ካገኙ ይሄ እዚህ ጋር 1000 በየሳምንቱ በየአንድ ሰዓቱ በቀን 1 ሰዓት ተቀምጠው 1000 ሲሰጣቸው የነበረውን እነሱ በ2 ሰዓት ይቀመጡና 6000 ፖይንት፣ 1 ሰዓት ሲቀመጡ 3000፣ 1 ሰዓት ሲቀመጡ 3000፣ አጠቃላይ 6000 ፖይንት ታገኛላችሁ ማለት ነው። ይሄ አጠቃላይ ሴቶች ፖይንት የሚያገኙበት መንገድ ነው። ይቀጥላል። አሁንም ይቀጥላል። አራተኛው ምንድን ነው? አራተኛ ፓርቲ ነው። ፓርቲ አሁንም ለሴቶች ፓርቲ አለ፣ ለወንዶች ፓርቲ አለ። ግን የሴቶችን አሁን እዚህ ጋር እያነሳን ያለነው ስለ ፖይንት ስለሆነ ፖይንት የሚያገኙት ፓርቲ በመቀመጥ ፖይንት የሚያገኙት ሴቶች ብቻ ስለሆኑ እሱን ላሳያችሁ። ለሴቶች ነው። አሁን ለሴቶች ፓርቲ አሁንም ልክ እንደዚህ እንደላይቡ ፓርቲ ወንበር ላይ ተቀምጠው ስለ ፓርቲና ስለ ላይቭ እንዴት ይገባል፣ ፓርቲ እንዴት ይገባል የሚለው አሳያቸዋለሁ። ፓርቲ ላይ ግን ሴቶች ወንበር ላይ ለ2 ሰዓት በየቀኑ ይቀመጣሉ። ለ2 ሰዓት 1 ሰዓት ሲቀመጡ 800 ፖይንት ያገኛሉ። ሌላ 1 ሰዓት ሲቀመጡ ደግሞ 800 ፖይንት ያገኛሉ። አጠቃላይ 2 ሰዓት ሲቀመጡ ስንት ያገኛሉ ማለት ነው? 1600 ፖይንት ያገኛሉ። ይሄ ለሴቶች ነው። ስለዚህ በዋናነት እዚህ ጋር አለ፣ ይቀጥላል። እስካሁን እስከ 4 አሳይቻችኋለን። 5፣ 6፣ 7 እያልን እንሄዳለን። ግን እዚሁ እንዳይረዝምብን አንድ ጊዜ ላይቭ ሴቶች መግባት ስለሚችሉ ማለት ነው እንደከፈቱ የሻሻራ ሰርቶ ላይ መግባት ስለሚችሉ ፓርቲ ላይቭ እንዴት ይከፈታል በራሳችን ቤት የሚለውን አንድ ያሳያችኋል። ከዛ በኋላ ደግሞ
ወንበር ላይ ደግሞ ተቀምጠው ይሄ 1600 የሚያገኙት ደግሞ እንዴት ነው የሚለውን አንድ ጊዜ ላሳያችሁ። ስለዚህ እንዳልኳችሁ ሴቶች ላይቭ ላይ ለመቀመጥ ግዴታ ሌቭል 5 መድረስ አይጠበቅባቸዋል። ሌቭል 1 ላይ ሆነው የፊት አሻራና ኤጀንሲ ባይንድ ካደረጉ በቀጥታ ላይቭ ወይም ፓርቲ በራሳቸው ቤት መክፈት ይችላሉ ማለት ነው። ስለዚህ ፓርቲ ወይም ላይቭ በራሳቸው ቤት ለመቀመጥ ወንዶች ሌቭል 5 የደረሳችሁ፣ ሴቶች ደግሞ የፊት አሻራ ከሰጣችሁ አያግዳችሁም። ፓርቲ ወይም ላይቭ እንዴት ትቀመጣላችሁ የሚለውን አንድ ጊዜ አሳያችኋለሁ። ስለዚህ ይሄው ወደ ፖፖ ላይቭ አፕሊኬሽን ገብቻለሁ። እሱ ጋር ከገባው በኋላ ምንድን ነው የምናደርገው? በቀጥታ ፕሮፋይላችን ላይ እንሄዳለን። በቀጥታ ላይቭ ለምሳሌ የመጀመሪያው ላይቭ ነው። ላይቭ እንዴት እንገባለን? ወንዶች ሌቭል 5 ከደረሱ በኋላ፣ ሴቶች ደግሞ የፊት አሻራ ከሰጡ ምንም የሚያግዳቸው ነገር የለም። ስለዚህ በመጀመሪያ ላይቭ ለመግባት እንደምታደርጉት ይሄው እንደምታዩትኝ እዚህ ጋር ወደ ላይቭ ምልክቷ ይችላል። እሷን አንድ ጊዜ እነካለሁ። እሷን ከነካው በኋላ ከሷ በተቃራኒ በኩል ይሄው እዚህ ጋር እንደምታዩትኝ አያት እዚህ ጋር ላይቭ የምትል በፒንክ ከለር ላይቭ የሚል በፒንክ ከለር ይመጣልናል። እሱን አንዴ እነካለን ማለት ነው። እሱን አንድ ጊዜ እንነካለን። እሱን ከነካም በኋላ ልክ እንደዚህ ይመጣልናል። ትንሽ ኔትወርክ ስለያዘኝ ነው። እንደዚህ ይመጣልኛል። እንደዚህ ከመጣልኝ በኋላ የማደርገው ምንድን ነው? ይሄው እዚህ ጋር እንደምታዩት 3 ስራዎችን እዚህ ጋር እሰራለሁ። ምንድን ነው የማደርገው? አንደኛ እዚህ መጣና ፎቶ እንመርጣለን። ለምን የሚሆን ለፕሮፋይላችን ወይንም ደግሞ ለላይቭ የሚሆን ፎቶ የፈለግነውን አይነት ፎቶ እንመርጣለን ማለት ነው። ስለዚህ እሱ ጋር ኦልሬዲ መርጫለሁ ከዚህ በፊት እየሰራሁበት ስለነበረ ማለት ነው። ከዛ በቀጣይ ደግሞ እዚህ እንመጣና ጽሁፍ እንጽፋለን። ጽሁፍ የፈለግነውን አይነት ጽሁፍ ዌልካም ብላችሁ በእንግሊዝኛ መጻፍ ትችላላችሁ። ሌላ እናንተ የምትፈልጉትን ጽሁፍ ለምሳሌ ሆኔ እንደምታዩት ኑ ስለ ፖፖ ያስረዳችሁ ብዬ ጽፌያለሁ። እናንተ ከፈለጋችሁ ኑ በቀን ይሄን ያክል ተካፋይ ሆኑ፣ ኑ ቡና ጠጡ፣ ኑ እንጫወት፣ የፈለጋችሁትን አይነት ጽሁፍ እዚህ ጋር መጻፍ ትችላላችሁ። ይሄን ከጨረሳችሁ በኋላ እዚህ ጋር እንደገና ትመጡና ርዕስ ለላይቫችሁ የሚሆን ርዕስ እናንተ የፈለጋችሁትን ርዕስ ትመርጣላችሁ ማለት ነው። እዚህ ጋር እንደምታዩት ምን መርጫለሁ? ሜክ ፍሬንድስ የሚለውን መርጫለሁ። እዚህ ጋር ሜክ ፍሬንድስ የሚለውን መርጫለሁ። እናንተ ከፈለጋችሁ ቻቲንግ የሚላለን፣ ሲንጊንግ የሚላለን፣ ዳንስ ከሆነ የምታሳዩት ዳንሲንግ የሚላለን፣ ከዛ እንደገና ሙዚክ፣ ፈኒ፣ ስቶሪስ የፈለጋችሁትን ከነዚህ መርጣችሁ ታስቀምጣላችሁ ማለት ነው። እነዚህ 3ቱን ስራዎች ከሰራችሁ በኋላ ላይክ ፎቶ ከመረጣችሁ፣ ጽሁፍ ከጻፋችሁ፣ ለላይቫችሁ የሚሆን ደግሞ ርዕስ ከመረጣችሁ በኋላ በቀጥታ ትመጡና እዚህ ጋር ትመጡና ጎ ላይቭ። ይሄው ጎ ላይቭ አንድ ጊዜ ጎ ላይቭ የሚለውን ስትጫወቱ በቀጥታ ወደ ላይቭ ገባችሁ ማለት ነው። ሁለተኛው ፓርቲ ነው። ፓርቲ እንዴት እንቀመጣለን? ወንዶች ሌቨል 5 ከደረሱ በኋላ፣ ለሴቶች ግን በየትኛውም ሰዓት የፊት አሻራ ከሰጡ አያግዳቸውም። ስለዚህ ፓርቲ ደግሞ የምንሰራው እንዴት ነው? እዚህ ጋር መጣና ከላይቭ ጎን ያለችዋ ይቺ ማለት ፓርቲ ማለት ናት። ስለዚህ እሷን አንድ ጊዜ እነካለን። እሷን ከነካም በኋላ ልክ እዚህ ጋር እንደምታዩት ፓርቲ ላይ ያሉ ሰዎች ይመጡልና እዚህ ከመጣን በኋላ አሁንም ፓርቲ ከምትለዋ በተቃራኒ ይሄው እዚች ጋር ፓርቲ የምትል በፒንክ ከለር ትመጣልናለች። እሷን አንድ ጊዜ ሰሌክት እናደርጋለን። ሰሌክት አደረኩኝ። ከላይፉ ጋር ተመሳሳይ ነው። ላይፍ ለመግባት የሚያስፈልጉ ነገሮች አሉ። ልክ እንደዛ የፓርቲው ተመሳሳይ ነው፣ ልዩነት የለውም። አንደኛ እዚህ ጋር እንመጣና እዚህ ጋር ለፓርቲያችን የሚሆን ፎቶ እንመርጣለን። በመቀጠል ደግሞ እዚህ እንመጣና ጽሁፍ ለፓርቲው የሚሆን ጽሁፉ ከፓርቲው ጋር እዛ ጋር ፎቶአችን ጋር ከስር የሚጻፍ ጽሁፍ ማለት ነው። እሱን ጽሁፍ እንጽፋለን። ይኸው የምንታይ ስለ ፖፖ ላስረዳችሁ ብዬ ጽፌያለሁ። ይኸው
እዚህ ጋር ፖፖ ስለ ፖፖ ላስረዳችሁ ብዬ ጽፌያለሁ ማለት ነው። ከዛ በመቀጠል ደግሞ ርዕስ እንመርጣለን። ለላይቫችን የሚሆን ርዕስ ይኸው እንደምታዩት ቻቲንግ የሚላለ ሲንኪንግ፣ ዳንሲንግ እናንተ የፈለጋችሁትን ርዕስ አሁንም መምረጥ ትችላላችሁ። እሱን ከመረጣችሁ በኋላ ምንድነው እዚህ ጋር ቪዲዮ እና ቮይስ የሚላለን። ቪዲዮ እና ቮይስ እናንተ የፈለጋችሁት እናንተ በቪዲዮ ሳትታዩ በድምጽ ብቻ ከሆነ መግባት የምትፈልጉት አንድ ጊዜ ቮይስ የሚለውን ትነካላችሁ። በቪዲዮ ከሆነ የፈለጋችሁት ደግሞ ቮይስ የሚለውን ትመርጣላችሁ። እሱን ከመረጣችሁት በኋላ ኔክስት ስቴፕ ደግሞ ምንድነው እዚህ ጋር ወንበሮች አሉ። እዚህ ጋር ባለ 16 ወንበር አለ፣ ባለ 4 አለ፣ እዚህ ጋር ባለ 6 አለ፣ እዚህ ጋር ደግሞ ባለ 9 አለ። ይሄ ማለት እናንተ ፓርቲ ላይ የሚቀመጠው የወንበር ብዛት ማለት ነው። ስለዚህ ባለ 6 ባለ 9 ባለ 4 እናንተ የፈለጋችሁትን ትመርጣላችሁ። ነገር ግን ይሄው እዚህ ጋር ያለው ባለ 16 ወንበሩ ይሄኛው ቪአይፒ ከሌላችሁ ቅድም እያስረዳኋችሁ ነበረ በተወሰነ መልኩ ስለ ቪአይፒ ከሌላችሁ ይሄ ባለ 16 ወንበር መክፈል አትችሉም። ይሄንን ማለት ነው ይሄንን መጠቀማችሁ። ከዛ ውጭ ግን ከሶስቱ ያ ማለት ባለ 4 ባለ 6 ባለ 9 ወንበር እናንተ የፈለጋችሁትን መርጣችሁ መጠቀም ትችላላችሁ ማለት ነው። ስለዚህ ምንድነው የምታደርጉት? እኔ ቪአይፒ ኦልሬዲ ስላለኝ ዳይመንድ ቪአይፒ ስላለኝ እዚህ ጋር ባለ 16 ወንበሩን ልምረጥ። ቮይስ ብዬ መርጫለሁ። ባለ 16 ወንበሩን መረጥ። ከዛ መጨረሻ ላይ መጣና ምንድነው የማደርገው? ይሄው እዚህ ጋር መጣና ሆልድ ፓርቲ የምትለዋል አንድ ጊዜ ይሄው እንደምታዩት እሷን እነካለሁ ማለት ነው። ሆልድ ፓርቲ ያልኩት ሆልድ ፓርቲ ስለው በቀጥታ ፓርቲ ላይ ገባው ማለት ነው። ስለዚህ ይሄው እንደምታዩት እንደዚህ ያሳየኛል። ኤክስ አድርጌ ልውጣ። ስለዚህ በዚህ መልኩ ፓርቲና ላይቭ በራሳችን እንዴት እንገባለን ማለት ነው። ከዛ ውጭ ቅድም እየነገርኳችሁ ነበረ ሴቶች ሌላ ተጨማሪ ፓርቲ ላይ ተቀምጠው 1600 ፖይንት ያገኛሉ ብዬ ነበረ። እሱን ደግሞ እንደምናደርገው አሁንም ፖፖ ላይ ከከፈትን በኋላ ልክ እንደዚህ እንመርጣለን። ሰዎችን እንመርጣለን። ልክ ወንበር ክፍት ወንበር ያለበትን ቦታ ነው የምንመርጠው። እሱን ከመረጥን በኋላ ላይ አንዱ ጋር ተጫንኩና ገባሁ። እሺ ኦራይት ገብቻለሁ። ከገባሁ በኋላ ምንድነው የማደርገው? ይሄው እንደምታዩት ሁለት አይነት ወንበር አለ። አሁንም በደንብ አስተውሉልኝ። ሁለት አይነት ወንበር አለ። እዚህ ጋር እንደምታዩት ይሄው ጎልድ ወንበር ወይም የቢጫ ወንበር ቢጫ የሚመስል ወይም ጎልድ ከለር ያለው ወንበር አለ። እዚህ ጋር ደግሞ ሌላ ወንበር ይሄው ሲልቨር ከለር ያለው ወንበር አለ። የሲልቨር ከለር ያለው ወንበር ወይም ነጭ ወንበር አለ። ስለዚህ ይሄ ምንድነው ወንዶች እዚህ ጋር ነው መቀመጥ የምትችሉት። ነጭ ወንበር ላይ ነው ወንዶች መቀመጥ የምትችሉት። ሴቶች ደግሞ እዚህ ጋር ቢጫ ወንበሩ ላይ ኦልሬዲ ይሄው እንደምታዩት ሴት ተቀምጣበታለች። ስለዚህ ሴቶች ቢጫ ወንበር ላይ፣ ወንዶች ደግሞ ነጭ ወንበር ላይ ነው የምትቀመጡት። ወንዶች ሴቶች ጋር፣ ሴቶች ደግሞ ወንዶች ጋር መቀመጥ አትችሉም። የምትቀመጡ ከሆነ አንደኛ ሰዓቱ አይቆጥርላችሁ፣ መቀመጥ ያለባችሁን ሰዓት በትክክል አይቆጥርላችሁ። ሁለተኛ ደግሞ በተደጋጋሚ ይህንን ነገር የምታደርጉ ከሆነ ፕላትፎርሙ በራሱ ቅጣት አለው፣ ይቀጣችኋል ማለት ነው። ስለዚህ እንደዛ ነው። በዚህ መልኩ ሴቶች እዚህ ቢጫ ወንበር ላይ ተቀምጠው 2 ሰዓት ሲቆዩ 1 ሰዓት ሲቆዩ 800 1 ሰዓት ሲቆዩ 800 አጠቃላይ 1600 ምንድነው የምታደርጉት? እዚህ ጋር ከመጣችሁ በኋላ ወንበሩ መንካት ነው። ልክ ስንነቁት የእናንተ ፕሮፋይል ወይም ምስል እዛ ጋር መጥቶ ቁጭ ይላችኋል ማለት ነው። በዛ መልኩ ፓርቲ መቀመጣችሁን ታረጋግጣላችሁ። እሱን ስጨርሱ ትሄዱና ሪዋርድስ ውስጥ ገብታችሁ ሪሲቭ ታረጋላችሁ የሰራችሁበትን ማለት ነው። ስለዚህ አራቱ እስካሁን ያየናቸው ፖይንት መሰብሰቢያ መንገዶች እነዚህ ይመስላሉ ማለት ነው። አምስተኛ ጋምብል ነው። ጋምብል ይሄ ለሁለቱም ይሰራል። ለሴቶችም ለሜልም ለፊሜል ፎር ቦዝ ሜል ኤንድ ፊሜል ማለት ነው። ስለዚህ ጋምብል ማለት እዚህ ፕላትፎርም ላይ ሰዎች እናንተ ቤት መጥተው ጋምብል ሲያደርጉ ወይም ጋምብል ሲጫወቱ ጋምብል ከሚያደርጉት እያንዳንዱ ጊፍት ላይ 4% እናንተ ጋር ፖይንት እየሆነ ይደመርላቸዋል። ባጭሩ ጋምብል ምንድነው? ሌላ ቀን በደንብ በሰፊው እናየዋለን። ግን ምንድነው? በጋምብል መልኩ ሴቶችም ወንዶችም ፖይንት መሰብሰብ ይችላሉ ማለት ነው። ሰዎች እናንተ ጋር መጥተው ጋምብል ሲያደርጉ ከእያንዳንዱ ጊፍት ወይም ከእያንዳንዱ ጋምብል እናንተ ጋር 4% እየቆረጠ ፖይንት እያደረገ ያስቀምጥላቸዋል። ስድስተኛ ፖይንት መሰብሰቢያ መንገድ ደግሞ ምንድነው?
ጊፍት በጊፍት መልክ ፖይንት ማግኘት ይቻላል። ይሄ ለማን ነው? ለወንዶችም ለሴቶችም ለተለያየ ፐርፐስ እዚህ ፕላትፎርም ላይ ጊፍት ይሰጣል። አንደኛ ለኤክስቼንጅ ይሰጣል። ሰው ኤክስቼንጅ ማድረግ ሲፈልግ ጊፍት ነው የሚሰጠው። ሁለተኛ ደግሞ አንድን ሰው አድንቆት ወዶት ጊፍት ሊሰጠው ይችላል። ግን አጠቃላይ ምንድነው ሰዎች ለእኛ ጊፍት በሚሰጡን ሰዓት ጊፍቱ የሚገዛው በኮይን ነው። ግን ጊፍት ለእኛ ሲሰጡ ሰዎች ለእኛ ጊፍት ሲሰጡ ጊፍቱ እኛ ጋር መጥቶ የሚሆነው ምንድነው 30% ይቆረጥበትና ፕላትፎርሙ 30% ይቆረጥበትና እኛ ጋር መጥቶ ምንድነው የሚሆነው ፖይንት ነው የሚሆነው። ስለዚህ ወንዶችም ሴቶችም ጊፍት በሚቀበሉበት ሰዓት ምንድነው ያገኛሉ ማለት ነው? ፖይንት ያገኛሉ ማለት ነው። የመጨረሻው ኢንቪቴሽን በዋናነት እዚህ ጋር ኢንቪቴሽኑ ለፊሜል ነው። ፊሜል ስላችሁ ሴቶችን ኢንቫይት ስናደርግ ለሁለቱም ይሰራል። ወንዶችን ሴቶችን ይሰራል። ወንዶችም ሆኑ ሴቶችም ሆኑ እዚህ ፕላትፎርም ላይ ለሁለቱም ስለሚሰራ ኢንቪቴሽን ለሴቶቹ ለወንዶቹም ስለሚሰራ ወንዶችም ሴቶችም ኢንቫይት ስናደርግ ሌላ ሰው ኢንቫይት ስናደርግ ያ ማለት የኛ ኢንቪቴሽን ሊንክ አለ የራሳችን የሆነ እሱን ሊንክ ተጠቅመን ሊንኩን ለሰዎች ልከንላቸው ሰዎች ደግሞ በዛ ሊንክ ገብተው ሬጂስተር ሲያደርጉ ማለት ነው። በተለይ ደግሞ ሴቶችን ኢንቫይት ስናደርግ እንዳለው ለሴቶች የተለየ ኢንካሬጅ ያደርጋል። ከዛ ውጭ ሴትና ወንድ እኩል እዚህ ፕላትፎርም ላይ መስራት ይችላሉ። ልዩነት የለውም። ከዛ ውጭ ምንድነው ሴቶችን ኢንቫይት ስናደርግ ኢንቫይት የምናደርገው እኛ ወንዶች ልንሆን እንችላለን፣ ሴቶች ልንሆን እንችላለን። ግን ምንድነው እዚህ ጋር ሴቶችን ኢንቫይት በምናደርግበት ሰዓት ከኢንቪቴሽን ሴቶቹ ኢንቫይት የተደረጉት ሴቶች የላይቭ ህጉን ጠብቀው በተከታታይ ለ7 ቀን በየቀኑ 3 ሰዓት ላይቭ መቀመጥ የሚችሉ ከሆነ እኛ ከዚህ ምን እናገኛለን ማለት ነው? 60,000 ኮይን እናገኛለን ማለት ነው። ይሄ ወንዶችን ሴቶችን ይመለከታል። ወንዶችን ሴቶችን ሌሎች ሴቶችን ኢንቫይት ማድረግ ይችላሉ። ኢንቫይት በሚያደርጉበት ሰዓት ደግሞ ኢንቫይት የተደረጉት ሰዎች ከገቡ በኋላ በትክክል የሚሰሩ ከሆነ የተባሉትን ነገር እያደረጉ በትክክል ላይቭ የሚቀመጡ ከሆነ እስከ 60,000 ፖይንት የ60,000 ፖይንት ማለት ምንድን ነው ብለናል? $6 እናገኛለን ማለት ነው። ስለዚህ በአጠቃላይ ስለ ኢንቪቴሽን በነገራችን ላይ አንድ ርዕስ አዘጋጅተናል። ኢንቪቴሽን እንዴት ሰዎችን ኢንቫይት እናደርጋለን? በምን መልኩ ነው ኢንቪቴሽን የምንልከው? ገዛ ላይ ደግሞ በምን መልኩ ኢንቫይት እናደርጋለን ብቻ ሳይሆን ሊንኮቻችንን ኢንቫይት የምናደርግበትን ሊንክ የት ነው የምናገኘው? ኢንቫይት በምናደርግበት ሰዓት ማድረግ ያለብን ጥንቃቄዎች ምንድን ናቸው? ኢንቫይት የተደረጉት ሰዎች እስከዛ በኋላ በምን መልኩ ይቀጥላሉ የሚሉትን ሌላ አንድ ርዕስ አዘጋጅቼላችሁ እመጣለሁ። ከዛ ውጭ ግን እስካሁን የጠቀስኳቸው አጠቃላይ ለወንዶችም ለሴቶችም ኮይን መሰብሰቢያ መንገዶች እነዚህ ናቸው ማለት ነው። በቀጣይ የምናየው ኮይን እንዴት እዚህ ፕላትፎርም ላይ እንሰበስባለን ወይም ደግሞ በምን መልኩ ኮይን እንሰበስባለን እዚህ ፕላትፎርም ላይ በምን መልኩ ኮይንና ኮይን አሁን የፖይንት መሰብሰቢያ መንገዶችን አይተናል። በመቀጠል ደግሞ ኮይን የምንሰበስብባቸው መንገዶች አስረዳችኋለሁ። ኮይን መሰብሰቢያ መንገዶች የኮይን መሰብሰቢያ መንገዶች እዚህ ፕላትፎርም ላይ ከጅምሩ ጀምሮ እያየን ነው። ዋናው ስራችን ኮይንና ኮይን መሰብሰብ ነው። ስለዚህ እንዴት እንሰበስባለን እነዚህን ፕላትፎርሞች እነዚህን ኮይንና ፖይንት የምንላቸው ነገሮች በምን መልኩ እንሰበስባለን የሚለውን እያየን ነው። የመጀመሪያው ፖይንት ነው። ፖይንት እንዴት እንሰበስባለን የሚለውን በግልጽ ዲቴል እየገባሁ እናሳይቻቸዋለን። አሁን ደግሞ የማሳያችሁ ምንድነው ኮይን የሚባለውን ነገር። ኮይን እዚህ ፕላትፎርም ላይ ምንድነው ብለናል? መገበያያ ገንዘብ ነው። ጊፍት መግዛት ስንፈልግ በኮይን ነው የምንገዛው። ጋምብል ማድረግ ስንፈልግ በኮይን ነው። ጌም መጫወት የተለያዩ ጌሞች አሉ። እነሱ መጫወት ስንፈልግ አሁንም ስቲል በኮይን ነው። ከዛ ውጭ ቪአይፒ የሚባል ነገር አለ። ቪአይፒ መግዛት ስንፈልግ የምንገዛው በምንድን ነው? በኮይን ነው ማለት ነው። ስለዚህ ኮይን መሰብሰቢያ መንገዶች
ላስቀምጥላችሁ አንድ ጊዜ ላስቀምጥላችሁ። አንደኛ ትሬጀር ቦክስ ቲ ቦክስ ልበለው ባጭሩ። ሁለተኛ ላኪ ቦክስ። ሶስተኛ ፋየር ወርክ አንድ ጊዜ ጻፍላችሁና ላስረዳችሁ። ፋየር ወርክ። አራተኛ ጋምብል። አምስተኛ ጌሚንግ። አክቹዋሊ እኔ እነዚህ ሁለቱ ነገሮች አልመክርም። ሁላችሁም እዚህ ጋር ጋምብልና ጌም ባትጫወቱ ወይም ጋምብል ባታደርጉ ጌም ባትጫወቱ የተሻለ ነው። የኔ ምክር ጋምብልና ጌም በተመለከተ ይሄ ነው። ከዛ ውጭ ግን የምትወስኑት እራሳችሁ ናቸው። ወደ ፕላትፎርም ከገባችሁ በኋላ ጋምብል አደርጋለሁ ጌም አደርጋለሁ ካላችሁ ይሄ የእናንተ ፍላጎት ነው ማለት ነው። የኔን የራሴን ፐርሰናሊቲ ወይም ፐርሰናል የሆነውን ሰጀሽን ነው እየነገርኳቸው ያሉት ማለት ነው። ከዛ አራተኛ ጌሚንግ ነው። አምስተኛው መንገድ ደግሞ ስፔሻል ኬዝ ነው። ይሄ ስፔሻል ወይም ደግሞ እንበለው ኤክሴፕሽናል ኬዝ። ኤክሴፕሽናል ያለበት መንገድ ለምንድን ነው? ለወንዶች ብቻ። ፖይንት ስንሰበስብ ምንድን ብለናል? ለሴቶች የተባሉ ነገሮች በስተዋል አይደል? እዚህ ጋር ደግሞ ጀስት ኮምፖንሴሽን ይመስላል፣ ኮምፖንሴት ለማድረግ ይመስላል። እዚህ ጋር ስፔሻል ኬዝ ለወንዶች አለ ማለት ነው፣ ኮይን መሰብሰብ ለመንገድ። እሱ ደግሞ ምንድን ነው? ፓርቲ ኤክሴፕሽናል ነው፣ ለወንዶች ብቻ። ስለዚህ እነዚህን አንድ በአንድ እየገባው ላሳያችሁ ማለት ነው። ትሬጀር ቦክስ እና ላኪ ቦክስ ማለት ይሄው እዚህ ጋር አንድ ፕላትፎርሙ ላይ ልግባ። ላይቭ ሊሆን ይችላል፣ ፓርቲ። እኛ የፈለግነው ቦታ ላይ እዚህ ጋር መግባት እንችላለን። ላይቭ ሊሆን ይችላል፣ ፓርቲ ሊሆን ይችላል። የፈለግነው ቦታ ላይ ከገባን በኋላ እነዚህን ላኪ ቦክስ እና ትሬጀር ቦክስ የሚባሉ ነገሮች ሁሌም እናገኛቸዋለን። ሁሌም ላኪ ቦክስ እና ትሬጀር ቦክስ የትኛውን ቤት ላይ ላይቭ ሊሆን ይችላል፣ ፓርቲ ሊሆን ይችላል። ይህ ሁለቱም ደግሞ ለሁለቱም ለፊሜል ፎር ሜል ለሁለቱም ለሴትም ለወንድም ይሰራል። ስለዚህ ምንድነው የምናደርገው? እዚህ ጋር ፓርቲ ላይ ልምጣ። ለምሳሌ ላይቭ ላይም አሉ ብያቸዋለሁ። ትሬጀር ቦክስ፣ ላኪ ቦክስ ላይቭ ላይም አሉ፣ ፓርቲ ላይም አሉ። ስለዚህ እኔ አሁን ፓርቲ ላይ መጣሁ። ፓርቲ ገባውና አንድ ሰው ቤት ገባው፣ የፈለኩት ሰው ቤት ገባው። እዚህ ጋር ሁለቱም እንዳገኛቸው ባይራሉ ከፍ ያሉ ልጆች ጋር አድርገውና እዚህ ጋር መጣሁ። እዚህ ጋር ገባው። የመጀመሪያው ቤት ያገኘሁት ቤት ላይ ገባው ማለት ነው። ገባውን ኦልሬዲ ገብቻለሁ። ስለዚህ ይሄው አንድ ጊዜ ማርክ አድርጌ ላሳያችሁ። ትሬጀር ቦክስ የምንላት እች ናት። እቺ ላኪ ቦክስ የምንላት ደግሞ እችኛዋ ናት፣ በቀይ ያለችው። በስተቀኝ በኩል ያለችው ትሬጀር ቦክስ ካከበብኩባቸው ማለት ነው፣ ማርክ ካደረግኳቸው ቦክሶች በስተቀኝ በኩል ያለችው ትሬጀር ቦክስ ትባላለች። በቀይ ያለችው ደግሞ በስተግራ በኩል ያለችው ላኪ ቦክስ ትባላለች ማለት ነው። ትሬጀር ቦክሷን አንዴ ላሳያችሁ በደንብ። ትሬጀር ቦክስ ማለት ይችላል ብያችኋለሁ። ይችላል ትሬጀር ቦክሷን የሚያስቀምጣል ፕላትፎርሙ ራሱ እንደ ማበረታቻ ወይም ደግሞ ተጨማሪ ቦነስ እንድናገኝ የሚያስቀምጣት ናት። እዚች ጋር ምንድነው ይችን ትሬጀር ቦክስ የምናደርገው? ከ5 ጀምሮ ወደ 0 ነው የምትቆጥረው፣ ዳውን ካውንተር ናት። ስለዚህ ዝም ብለን እንጠብቃታለን። ትቁጠር። ከቆጠረች በኋላ እስከምንጨርስ እንጠብቅና ልክ 0 ስትሆን አንድ ጊዜ እነካለን ማለት ነው። እሷ 0 ስትሆን እነካለን። በዛን ሰዓት 40 ኮይን ትሰጠናለች። ስንት ትሰጠናለች? 40 ኮይን። 40 ኮይን ነው የምትሰጠን። ኮይን እንሰጣለን። ከዛ ይህች ትሬጀር ቦክስ በቀን በ24 ሰዓት ውስጥ የምንጠቀመው ስንት ጊዜ ነው? 10 ጊዜ ብቻ። 10 ጊዜ ከሞላን 10 ጊዜ እሷን 0 ስትሆን እየጠበቅን ከነካን ጨረስን ማለት ነው። ስለዚህ 10 ጊዜ 40 ስንት እናገኛለን ማለት ነው? 400 ኮይን እናገኛለን። በምን? በትሬጀር ቦክስ። 24 ሰዓት ማለት ግልጽ ላድርግላችሁ አንድ ጊዜ 24 ሰዓት ምን ጊዜም የሚያበቃው ማታ 1 ሰዓት ነው። ከዛሬ ማታ 1 ሰዓት እስከ ቀጣይ ማታ 1 ሰዓት ያለው ከዛሬ ማታ 1 ሰዓት እስከ ቀጣይ ማታ 1 ሰዓት ያለው 24 ሰዓት ይባላል። ስለዚህ በዚህ ከ24 ሰዓት ውስጥ ትሬጀር ቦክስ 10 ጊዜ እንነካለን። ከአንዷ ስንት እናገኛለን? 40 እናገኛለን። 10 ጊዜ ስናባዛው 400 ኮይን በዚህ መልኩ እናገኛለን ማለት ነው። ከዛ ውጭ
ላኪ ቦክስ የምትባለው ደግሞ እችኛይቱ ናት። ላኪ ቦክስ ማለት ደግሞ ይችላል። ላኪ ቦክስ ይችላል። ላኪ ቦክስ ደግሞ ይህንን ላይ ይህንን ፓርቲ የከፈተው ሰው የሚያስቀምጠው ላኪ ቦክስ የሚያስቀምጠው ልጆች እዛ ቤት ሄዶ ሲቀመጡ እዛ ቤት ሄዶ ሲወያዩ ተጨማሪ ቦነስ እንዲያገኙ በሚል ነው የሚያስቀምጣት ማለት ነው። ስለዚህ ይህች ምንድናት? ላኪ ቦክስ ትባላለች። ላኪ ቦክስ ብዛቷ ስንት ነው አይታወቅም፣ እንደ ሰውየው አቅም ስለሚወሰን ማለት ነው። እኔ ባለ 50 ላስቀምጥ እችላለሁ። የሆነ ሰው ደግሞ ባለ 10 ሊያስቀምጥ፣ ባለ 100፣ ባለ 1000 ሊያስቀምጥ ይችላል። ስለዚህ እንደ ሰውየው አቅም ይለያያል። ግን በአጠቃላይ ምንድነው ላኪ ቦክስ የምንሰራው ምንድነው? ይኸው እዚህ ጋር እየቆጠረች ነው። ቆጥራ ከላይ ከ10 ደቂቃ ሊሆን ይችላል፣ ከ7 ደቂቃ፣ ከ5 ደቂቃ ሊሆን ይችላል። ቆጥራ ወርዳ 00 ስትሆን 00 ስትሆን ይኸው እንደምታዩት አንድ ጊዜ እነካታለሁ። እሷን እነካለሁ። ልክ ስነካ እንደዚህ ይመጣልኛል። ልክ በምነካ ሰዓት እንደዚህ ይመጣልኛል። 00 ሆኖ ስነካው ማለት ነው። ልክ እንደዚህ ይመጣል። ከዛ መጨረሻ ይመጣና እዚህ ጋር ኦፕን ቦክስ እንለዋለን። ኦፕን ቦክስ ስንለው እዚህ ጋር የተቀመጠውን ያህል እናገኛለን። ይኸው ከዚህ ቤት ታዩ እንደሆነ ለምሳሌ 120 ይላል። ለስንት ሰው? ለ12 ሰው 120 አለ። 120ውን ለ12 ሰው አካፍልኝ ብሎ ነው ያስቀመጠው። ይሄ ማለት 10 ይደርሳቸዋል ማለት ነው። ስለዚህ ይህችን ቦክስ ኦፕን ስንላት ስንት እናገኛለን? 10 እናገኛለን ማለት ነው። ከዛ ውጭ እዚህ ጋር ላኪ ቦክስ ላይ ምን አለ? ፓርቲሲፔሽን ኮንዲሽን ይባላል። ፓርቲሲፔሽን ኮንዲሽን ይልና እዚህ ጋር ይኸው ፎሎ ዘ ሆስት ይላል። ፎሎ ዘ ሆስት ማለት ግዴታ ይችን ላኪ ቦክስ እንድንወስድ ከተፈለገ እዚህ ጋር ፓርቲ የከፈተውን ሰው ፎሎ ማድረግ ይጠበቅብናል ማለት ነው። ኖርማል ነው፣ ፎሎ አድርጋችሁ መውሰድ። ስለዚህ እንደዚህ አይነት ሁኔታ አለ። ላኪ ቦክስ እና ትሬጀር ቦክስ ይሄንን ይመስላሉ ማለት ነው። ከዛ ውጭ ደግሞ ምንድነው? ሶስተኛ ፋየርወርክ ነው። ፋየርወርክ እዚህ ጋር የጻፈው ፋየርወርክ ነው። ፋየርወርክ ማለት አንድ ጊዜ ላሳያችሁ። አሁን ለጊዜው የለም። እዚህ ጋር ፋየርወርክ የኮሜንት መጻፊያ ወይም ማስታወቂያ የሚለቀቅበት ቦታ ላይ ፋየርወርክ የሚል ጽሁፍ እናገኛለን። ፋየርወርክ የሚል ጽሁፍ ስናገኝ ምንድነው የምናደርገው? አንድ ጊዜ ፋየርወርክ የሚለውን ጽሁፍ መንካት ከነካን በኋላ ይሄ ፕሮሞሽን ነው ብያቸዋለሁ። በቀጥታ ፋየርወርክ የሚለቀቅበት ቦታ ይወስደናል። እዛ ጋር ሄድና አንድ ደቂቃ መቆየት። አንድ ደቂቃ ከቆየን በኋላ እንደ ርችት የሚተኮስ ነገር አለ። ፋየርወርክ ማለት ነው እሱ ይተኮሳል። ከተኮሰ በኋላ ጨረስን ማለት ነው። እንመለሳለን። በዚህ መልኩ ከ50 እስከ 80 ኮይን ድረስ በፋየርወርክ እናገኛለን። ነገር ግን እዚህ ጋር እንዳልኳቸው አሁን ቪአይፒ የሚባል ነገር አለ ብያቸዋለሁ። ስለዚህ ፋየርወርክ አሁንም ቅድሚያ ለቪአይፒዎች ይሰጣል። ቅድሚያ ለማን ይሰጣል? ለቪአይፒዎች ይሰጣል። ከቪአይፒዎች በመቀጠል ደግሞ ቀድሞ ፈጥነው ተጭነው የገቡ ከእናንተ ቀድሞ የገቡ ሰዎች ካሉ ቅድሚያውን ለእነሱ ይሰጣል። በመጨረሻ ባይቻንስ ከተረፈ ለእናንተ ይደርሳቸዋል ማለት ነው። አራተኛ ጋምብል ነው። ጋምብል ቅድም ነግሬያችሁ ነበር። በጋምብል ሴቶችም ወንዶችም ፖይንት ያገኛሉ ብያለሁ። ፖይንት የሚያገኙት ምን ሲሆኑ? ሌሎች ሰዎች እናንተ ቤት መጥተው ጋምብል ሲያደርጉ፣ ሌሎች ሰዎች እናንተ ላይ ጋምብል ሲጫወቱ የዛኔ 4% ፖይንት ታገኛላችሁ ማለት ነው። ነገር ግን እናንተ ራሳችሁ ጋምብለር ከሆናችሁ ያ ማለት እናንተ ጋምብል የምታረጉ ከሆነ ራሳችሁ ሄዳችሁ ሰው ቤት ላይ ሄዳችሁ ጋምብል የምታረጉ ከሆነ ካተረፋችሁ የተጫወታችሁበትን ኮይን ያክል እጥፍ ወይም 3 እጥፍ አድርጎ ካተረፋችሁ ይመልስላችኋል። ካላተረፋችሁ ደግሞ ሙሉ በሙሉ ይወስድባችኋል ማለት ነው። ስለዚህ በዚህ መልኩ ጋምብል ስንጫወት ኮይን እናገኛለን ማለት ነው። የመጨረሻው ጌም ስንጫወት የምንጫወትባቸው ብዙ አይነት ሜካኒዝሞች አሉ። በተለያዩ ነገሮች ነው የምንጫወተው ጌም። በዋናነት ግን ጌም ስንጫወት የምንጫወተው በዳይመንድ ነው። እዚህ ፕላትፎርም ላይ ሌላ ምን የሚባል አለ? ዳይመንድ የሚባል አለ። ዳይመንድ የሚባል ነገር አለ። ስለዚህ ጌም መጫወት ስንፈልግ አብዛኛዎቹ ጌሞች እዚህ ፕላትፎርም ማለት ይቻላል እኔ ኦልሞስት ኦል በሚባል ደረጃ ተጫውቻቸዋለሁ። ማጋነን አለ ለመሞከር ስለፈለጉ ጌም ተጫውቻለሁ። ግን እኔ አልመክራችሁም ጋምብል ጌም አታድርጉ ብዬ ነግሬያችኋለሁ። አያዋጣም። ከዛ ውጭ አብዛኛዎቹ ጌሞች እንዳልኳችሁ በዳይመንድ ነው የምንጫወተው። ዳይመንድ ምንድን ነው ስንል አንድ ዳይመንድ ከአንድ ኮይን ጋር እኩል ልዩነት የለውም። በዳይመንድ መጫወት ስንፈልግ ጌም መጀመሪያ የምናደርገው ምንድነው? ያለንን ኮይን ወደ ዳይመንድ እንቀይረዋለን። ዳይመንድ ኤክስቼንጅ የሚባል አለ ጌም ላይ ስንገባ። ስለዚህ ዳይመንድ ኤክስቼንጅ የሚለውን እንጫለን። አንድ ጊዜ የምንፈልገውን ያክል ኮይን ወደ ዳይመንድ እንቀይራለን። ከዛ ጌሞቻችንን እንጫወታለን። ጌም ተጫውተን ስንጨርስ ደግሞ ካተረፍን የተረፈ ዳይመንድ ካለ መልሰን ዳይመንዱን ወደ ኮይን እንቀይረዋለን። ይሄ ማለት ምንድነው? በዚህ መልኩ ኮይን ከፕላትፎርሙ እናገኛለን ማለት ነው። ሌላው የመጨረሻው
ኮይን የሚገኝበት መንገድ ደግሞ ፓርቲ ነው። ፓርቲ ይሄ ኤክሴፕሽናል ኬዝ ነው ብያቸዋለሁ። ለወንዶች ብቻ ነው። ለወንዶች ብቻ ለወንዶች ብቻ ፓርቲ አሁን እዚህ ጋር ለሴቶች ብቻ እያልን የመጣንባቸው ቦታዎች ነበሩ አይደል? አሁን ደግሞ ይሄ ኤክሴፕሽናል ኬዝ ለወንዶች ኤክሴፕሽናል ይቅርታ፣ በጣም ኤክሴፕሽናል ኬዝ ነው። ይሄ ለወንዶች ብቻ ፓርቲ እንዴት እንቀመጣለን የሚለውን አሳይቻችኋለሁ። ከዛ ውጭ ፓርቲ ለወንድ ልጅ በየቀኑ ሁሌ 15 ደቂቃ ፓርቲ ላይ ይቀመጣል። ነጩ ወንበር ላይ ቢጫው ወንበር ላይ ወንድ ልጅ መቀመጥ አይችልም። እንደዛ ከሆነ ደቂቃው 15 ደቂቃ አይቆጥርለትም። ሁለተኛ በተደጋጋሚ ይህንን ነገር የሚያደርግ ከሆነ ደግሞ ፕላትፎርሙ ይቀጣዋል ማለት ነው። ስለሚቀጣ ነጩ ወንበር ላይ ይቀመጣል። 15 ደቂቃ ይቀመጣል። 15 ደቂቃ ሲቀመጥ ምን ያገኛል ካላችሁኝ 200 ኮይን ያገኛል። ይሄ ለወንዶች ብቻ ነው። ከዛ ውጭ ፓርቲ ሴቶች ቢቀመጡ ኮይን ሳይሆን የሚያገኙት ምንድነው? ፖይንት ነው። ስለዚህ በአጠቃላይ ዛሬ በዋናነት ያየነው ምንድነው? ኮይንና ፖይንት ምንድን ናቸው? ኮይንና ፖይንት እዚህ ፕላትፎርም ላይ በምን መልኩ እንጠቀማቸዋለን? ይቅርታ አንድ ነገር ልጨምርላችሁ። ከዛ መጨረሻ ላይ ምን አለ እዚህ ጋር ኮይንና ፖይንት የምንሰበስብባቸው መንገዶች አይተናል። በምን መልኩ ኮይንና ፖይንት እንደምንሰበስብ በግልጽ አይተናል። እሱን ካየን በኋላ ሌላ ምንድነው? ይሄ ኮይን የሰበሰብነው ኮይን በፈለግነው ሰዓት ለተለያየ ፐርፐስ ወደ ምን ይቀየራል? ወደ ኮይን ይቀየራል። ኮይን ኤክስቼንጅ የሚባለው አንድ ራሱን ይቻላል። ሌላ ራስ ይዤ መጥቻ አስተምራችኋለሁ። ኮይን ወደ ምን ይቀየራል? ወደ ፖይንት ይቀየራል። በተመሳሳይ ደግሞ ፖይንት ወደ ኮይን ይቀየራል። ኮይን ወደ ፖይንት ለምንድን ነው የምንቀይረው? አንደኛ ይህንን ኮይን የሰበሰብነውን ኮይን ገንዘብ አድርገን ማውጣት ብንፈልግ፣ ወደ ባንክ ልከን ትራንስፈር ማድረግ ብንፈልግ፣ ዊዝድሮ ማድረግ ብንፈልግ ይህ ኮይን ግዴታ ወደ ፖይንት መቀየር አለበት። ለዚህ ፐርፐስ ይህን ኮይን ወደ ፖይንት እንቀይራለን ማለት ነው። ሁለተኛ ሌቭላችንን ለማሳደግ ዌልዝ ሌቭል እና ላይፍ ስትሪም ሌቭል፣ ኤጀንሲ ሌቭል የሚባሉ ብዙ አይነት ሌቭሎች አሉ። ስለ ሌቭል ደግሞ አሁንም ሌላ ራሱን የቻለ አንድ ቪዲዮ መፍቻ አሳያችኋለሁ። ከዛ ውጭ ግን ሌቭላችንን ማሳደግ ስንፈልግ ግዴታ ኮይን ወደ ፖይንት ኤክስቼንጅ እናደርጋለን። በምን መልኩ ኤክስቼንጅ እናደርጋለን? ኤክስቼንጅ በሚል ርዕስ ሌላ አንድ ቪዲዮ ይመጣል። ከዛ ውጭ ፖይንትን በተመሳሳይ መልኩ ወደ ኮይን ይቀየራል። ኮይን እንዳልኳችሁ መገበያ ገንዘብ ነው። ቪአይፒ ስንፈልግ፣ ጊፍት ስንፈልግ፣ ጋምብል ማድረግ ስንፈልግ፣ የተለያዩ ስራዎችን እዚህ ጋር ሰርቪሶችን መጠቀም ስንፈልግ ኮይን ነው የምንጠቀመው ብለናል። ስለዚህ ያለን ኮይን ዝቅተኛ ነው። ፖይንት ደግሞ አሪፍ ፖይንት ካለን ይህን ፖይንት ወደ ኮይን መቀየር እንችላለን። ከዛ ውጭ የመጨረሻ ኮይናችን ወደ ፖይንት ለመቀየር ቢያንስ 500 ኮይን መሙላት አለብን። 500 ኮይን ከ500 ኮይን ጀምሮ ነው ጊፍትም ያለው ከ500 ኮይን ጀምሮ ነው። እንደገና ደግሞ ኮይን ወደ ፖይንት የሚቀየረው ከ500 ኮይን ጀምሮ ነው። 500 ኮይን ካልሆነ ይህን ኮይን ወደ ፖይንት መቀየር አንችልም። ሌላው ፖይንት ወደ ኮይን ይቀየራል ብላል። ለምን? ምክንያት እዚህ ጋር ያሉትን ሰርቪሶች በኮይን የምናገኛቸውን ሰርቪሶች ማግኘት ብንፈልግ እዚህ ጋር ያለውን ፖይንት ወደ ኮይን እንቀይራለን። ፖይንት ወደ ኮይን ለመቀየር ደግሞ 100,000 ወይም 100K ፖይንት መሙላት አለበት። ይሄ ማለት ስንት ነው ብለናል? $10 ወይም 100,000 ፖይንት ሲሞላልን ከፈለግን ለተለያየ ፐርፐስ እዚህ ጋር ያለውን ፖይንት ወደ ኮይን እንቀይራለን ማለት ነው። ፖይንት እና ኮይን ኤክስቼንጅ የሚለውን ደግሞ አንድ ርዕስ ይዤ መጥቼ ማስተምራችሁ ይሆናል። ስለዚህ አጠቃላይ በዚህ ቪዲዮ ምን አየን ማለት ነው? ፖይንት ምንድን ነው? ኮይን ምንድን ነው? እዚህ ፕላትፎርም ላይ እነዚህ ፖይንት እና ኮይን የምንላቸው ነገሮች ምንድን ናቸው? መጀመሪያ ዲፋይን አደረግናቸው። በመቀጠል ፖይንት እና ኮይን እንዴት እንሰበስባለን? ከሰበሰብናቸው በኋላ በመልኩ ኤክስቼንጅ እናደርጋለን። ለምንድን ነው ኤክስቼንጅ የምናደርጋቸው? ስለዚህ እነዚህ የመሰሉ ጉዳዮችን በስፋት አንስተን እያሳወራችሁ ኢንዲቴል እየገባን እያንዳንዱን ነገር ተወያይተናል። በቪዲዮ ማንኛውም አይነት አስተያየት፣ ጥያቄ፣ ያልገባችሁ ነገር እዚህ ፓርት ላይ ቢብራራልኝ የምትሉት ነገር ካለ እንደተለመደው ኮሜንት ላይ ጻፉልኝ።
ማንኛውም ነገር ስልኬ ወይንም ደግሞ የቴሌግራም ግሩፕ አለኝ። እዛ ጋር እየመጣችሁ ልታናግሩ ትችላላችሁ። የኔን ስልክና የቴሌግራም ግሩፕ ዲስክሪፕሽን ላይ አስቀምጥላችኋለሁ። ስለዚህ ዛሬ ቪዲዮ ያያችሁ ይመስላል። እስከ ቀጣይ ቪዲዮ ድረስ መልካም ነው።